ወይዘሮ ሰርኬ ግራ ገብቷታል። ልጇ ሳራ ትምህርት እንደምትማር እንጂ ስራ እንደምትሰራ አታውቅም። አቶ መብራቱ የሚባል ሰውዬ ሰፈራቸው ውስጥ ግሮሰሪ እንዳለው አታውቅም። ማን ነው አቶ መብራቱ? ሰርኬ ግራ ገብቷታል። አሁንም ፖሊስ ጣቢያ ውስጥ አልወጣችም። እየተማጸነች ነው። እባካችሁ ልጄን አምጡልኝ። አንድ ብቻ ናት። ወይዘሮ ሰርኬ ባልም ልጅም የላት ከሳራ ውጭ። ሁለቱም ብቻቸውን ነበር የሚኖሩት። ሰርኬ ነጋዴ ናት። ቦንዳ ልብስ ትሸጣለች። ትንሽዬ ሱቅ ተከራይታ ነው የምትሰራው። ጠዋት 12 ሰዓት ላይ ከፍታ ማታ 12 ሰዓት ነው የምትዘጋው። ምሳዋን ቋጥራ ነው የምትሄደው። ራት ግን ከሳራ በፊት ቀድማ ስለምትገባ ራት ታቀርብላት ነበር፣ ግን አትበላም ሳራ። ስለዚህ ሰርኬ አሁንም ግራ ገብቷታል። ፖሊሶችም አቶ መብራቱ ወዳላቸው ግሮሰሪ ለመሄድ ይወስኑና ቀጥታ በመደወል መልሰው ለመብራቱ አሁን ግሮሰሪ ነው የምትገኘው ቀጥታ